ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ የአብይ አህመድ አገዛዝ ፋኖንና የኦሮሞ ነጻነት ሰራዊት ሸኔን ላንድና ለመጨረሻ ጊዜ ለመደምሰስ መዘጋጀቱን ለዓለም አቀፉ ማህበረሰብ ቃል መግባቱ ታወቀ። የኢኮኖሚ ማሻሻያ ፖሊሲው ሰላምና ጸጥታ በሌለበት ተግባራዊ ማድረግ እንደማይቻል ከዓለም አቀፍ ተቋማት እየተገለጸ ነው። የዓለም አቀፉ የገንዘብ ድርጅት IMFም ከፖሊሲው ተፈጻሚ መሆን ጋር ተያይዞ የህዝብ ተቃውሞ ሊቀሰቀስ ይችላል የሚል ስጋት እንዳለው ከሰሞኑ አስታውቋል። በቀጣይ በሰፊው እየተዘጋጀው ነው በሚል አብይ አህመድ ጥሪ ላደረገው የውጭ ኢንቨስትመንት ሀገር ውስጥ የማስገባት እቅድ ወሳኙ የሀገሪቱ ሰላምና ደህንነት እንደሆነ ከዲፕሎማቲክ ማህበረሰቡ ጠንከር ያለ ማሳሰቢያ እንደተሰጠውም ታውቋል። አብይ አህመድ በመላ ሀገሪቱ ያለውን የጸጥታ ጉዳይ መፍትሄ እንደሚሰጠው ቃል መግባቱን ለማወቅ ተችሏል። ሰሞኑን የመከላከያ ሰራዊቱን ከፍተኛ ወታደራዊ አዛዦችን ያነጋገረው አብይ አህመድ በአንድ ወር ውስጥ ፋኖንና ሸኔን ካላጠፋንና ሰላምና ጸጥታውን ካላረጋገጥን እንደ መንግስት መቀጠል አንችልም በማለት ጀነራሎቹ ያላቸውን ኃይል ሁሉ ተጠቅመው በኦሮሚያና በአማራ ክልል የብልጽግና ፓርቲን ስልጣን የሚያረጋግጥ ሰላምና ጸጥታውን ሙሉ በሙሉ የሚያስከብር ድል እንዲያመጡ ማሳሰቡን ነው የደረሰን መረጃ የሚያመለክተው። ለመከላከያ አዛዦች ማብራሪያ የሰጡት የገንዘብና ኢኮኖሚ ሚኒስቴር ባለስልጣናትም የኢኮኖሚ ፖሊሲው ማሻሻያው መሬት ላይ እንዲወርድ ከማንም በላይ የመከላከያ ሰራዊቱ ሚና ወሳኝ መሆኑን በመጥቀስ የትኛውም መስዋዕትነት ተከፍሎ ሀገሪቱን እንዲያረጋጉ ጥሪ ማድረጋቸውም ተመልክቷል። ከፍተኛ ግራ መጋባት ውስጥ የሚገኘው የአብይ አህመድ አገዛዝ የሀገሪቱን ከግማሽ በላይ የሚሆነውን አካባቢ ባልተቆጣጠረበትና ከአዲስ አበባ በስተቀር ያለው የሰላም ሁኔታ አስተማማኝ ባልሆነበት በዚህን ወቅት የኢኮኖሚ ማሻሻያ ፖሊሲ አድርጊያለሁ በሚል ገንዘብ መበደሩ በዓለም አቀፉ ማህበረሰብ ዘንድ መነጋገሪያ ሆኗል። የአብይ አህመድ አገዛዝ በኦሮሚያ ክልል የኃይል የበላይነቱን መነጠቁን፣ የአማራ ክልል ከእጁ መውጣቱን፣ ትግራይን መቆጣጠር ከተሳነው ዓመታት መቆጠሩን በመግለጽ ዘ ኢኮኖሚስት የተሰኘው ታዋቂ ዓለም አቀፍ መጽሔት አብይ አህመድ የተበደረውን ገንዘብ እንዴት ተግባራዊ ሊያደርገው ይችላል ሲል ሰሞኑን ባወጣው ዘገባ ላይ ጥያቄ አንስቷል። ፋኖንና ሸኔን አጠፋለው በሚል ለዓለም አቀፉ ማህበረሰብ ቃል የገባው አብይ አህመድ ካለፈው ሳምንት መጨረሻ አንስቶ በተለይ በአማራ ክልል መጠነ ሰፊ ጥቃት መክፈቱም ተሰምቷል። ባለፈው አንድ ዓመት ተመሳሳይ በቀነ ገደብ የተቀመጡ ዘመቻዎችን በመክፈት ውጤት ከማጣት ባለፈ ከፍተኛ ኪሳራ የደረሰበት አብይ አህመድ ሀገሪቱን ሙሉ በሙሉ አረጋጋለሁ በሚል ቃል የገባው ምን የተለየ ወታደራዊ ዝግጅት አድርጎ እንደሆነ የታወቀ ነገር የለም። በተለያዩ የአማራ ክልል አካባቢዎች እንደ አዲስ በከፈታቸው በሁሉም የጥቃት ዘመቻዎች ከፍተኛ ኪሳራ እንደደረሰበት መረጃዎች የሚያመለክቱ ሲሆን ከበርካታ የአማራ ክልል ወረዳዎች ያገዛዙ ሰራዊት ተመቶ እየወጣ መሆኑንም መረጃዎች ያመለክታሉ። በመላ ሀገሪቱ የሚገኙ መምህራን በስልጠና ሰበብ ወደ ተለያዩ ማዕከላት እንዲገቡ ጥሪ ያደረገው የአብይ አህመድ አገዛዝም ማንኛውንም ተቃውሞና የህዝብ አመጽ እንደማይታገስ በመግለጽ በትምህርት ሚኒስቴር በኩል ለየክልሎቹ ደብዳቤ መበተኑም ተመልክቷል። ጀምሮ በመላው የጎጃም ቀጠና የተሽከርካሪዎች እንቅስቃሴ ገደብ መጣሉ ተገለጸ። የአማራ ፋኖ በጎጃም ባስተላለፈው ጥሪ በየቀየው የገባውን የአብይ አህመድን ሰራዊት እንዳይወጣ አድርጎ ለመደምሰስ ከነሐሴ 7 2016 ዓ.ም ጀምሮ ከአምቡላንስ በስተቀር ለሁሉም ተሽከርካሪዎች መንገዶች ዝግ መደረጋቸውን እናሳውቃለን። ይህን ተላልፎ በተገኘ ተሽከርካሪ ላይ እርምጃም እንወስዳለን ሲል አስጠንቅቋል። አብይ አህመድ ለዓለም አቀፉ ማህበረሰብ ቃል ገብቶ አጠፋቸዋለሁ ብሎ ሰራዊቱን በአዲስ መልክ ማሰማራቱን ተከትሎ ጥሪ ያደረገው የአማራ ፋኖ በጎጃም እድሜው ከ18 እና ከዚያ በላይ የሆነ ማንኛውም የአማራ ወጣት ወደ በረሃ ገብቶ ትግሉን እንዲቀላቀልም በመግለጫው ጥሪ አድርጓል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች ተጋድሎች ተጠናክረው ቀጥሏል። ከቋሪት ተጠራርጎ የወጣው የአብይ አህመድ ሰራዊት ከቀናት በኋላ ተመልሶ ወረራ
ለመፈጸም ከአማራ ፋኖ ኃይሎች ጋር ጦርነት ገጥሞ ከፍተኛ ኪሳራ ደርሶበታል። በአዴት፣ በመሸንቴ፣ በፍኖተ ሰላም አካባቢዎች ብርቱ ውጊያዎች እየተደረጉ ነው። ካለፉት 2 ቀናት ወዲህ በደብረ ማርቆስና አካባቢዋም ጠንከር ያለ ውጊያ መደረጉ ታውቋል። በጎንደር አርማጮህ፣ አብራጅራ ከባድ ውጊያ ተደርጎ በአገዛዙ ሰራዊት ላይ ኪሳራ መድረሱ ታውቋል። በወሎ የአማራ ፋኖ እያደረገ ያለው የህልውና ተጋድሎ በድል ታጅቦ መቀጠሉን መረጃዎች ያመለክታሉ። በሌላ በኩል የአብይ አህመድ አገዛዝ በአማራና በኦሮሞ ኢትዮጵያውያን መሃል ደም ለማቃባት ልዩ ዘመቻ መክፈቱን የአማራ ፋኖ ሸዋ እዝ በላከልን መረጃ ላይ ተመልክቷል። በሸዋ ምንጃር አቅራቢያ የፋኖ ታጣቂዎች ናቸው በሚል ያደራጃቸውን ወታደሮቹን በኦሮሞ ተወላጆች ላይ ግድያ እንዲፈጽሙ እያደረገ መሆኑ ነው በመረጃው የተመለከተው። 4 የብሔራዊ መረጃና ደህንነት አገልግሎት ሰራተኞች በርካታ መረጃዎችን ይዘው አልሸባብን መቀላቀላቸው ታወቀ። አልሸባብ በኢትዮጵያ የደህንነት መስሪያ ቤት ውስጥ ሰዎቹን መልምሎ አስርጎ ማስገባቱንም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። 4ቱ የብሔራዊ መረጃና ደህንነት አገልግሎት ሰራተኞች የመስሪያ ቤታቸውን፣ የመከላከያ ሰራዊትን፣ የፌዴራል ፖሊስን፣ የኢንሳንና የአርቲፊሻል ኢንተለጀንስን እንዲሁም የሌሎች ተቋማትን መረጃዎች ዘርፈው አልሸባብን የተቀላቀሉት የዛሬ ሳምንት እንደሆነ ነው ከደረሰን መረጃ ለማወቅ የተቻለው። ሙስጠፋ መሐመድ በብሔራዊ መረጃ ደህንነት አገልግሎት የሲቪል አቪዬሽን ደህንነት ዋና መምሪያ አባልና አመራር ነበረ። ሙሐመድ ሙስጠፋ ሙሐመድ በብሔራዊ መረጃና ደህንነት አገልግሎት የአዲስ አበባ ከተማ ደህንነት ዋና መምሪያ የአራዳ ክፍለ ከተማ ቅርንጫፍ ቢሮ አመራር ነበረ። ጃቢር መሐመድ በብሔራዊ መረጃና ደህንነት አገልግሎት የአዲስ አበባ ከተማ ደህንነት ዋና መምሪያ የአራዳ ክፍለ ከተማ ቅርንጫፍ በቡድን መሪ ደረጃ ይሰራ የነበረ እንዲሁም ዳንኤል አለሙ በብሔራዊ መረጃና ደህንነት አገልግሎት የኢኮኖሚና ፋይናንስ ደህንነት ዋና መምሪያ መረጃ ክፍል ሰራተኛ የነበረ። እነዚህ 4ቱ ግለሰቦች ናቸው ከፍተኛ ሚስጥር የያዙ መረጃዎችን በመዝረፍ አልሸባብን የተቀላቀሉት። ይዘው የጠፏቸው መረጃዎች ከፍተኛ ሚስጥር መሆናቸው ከመገለጹ በቀር ምን አይነት መረጃዎች እንደሆኑ ለማወቅ የተደረገው ጥረት ለጊዜው አልተሳካም። አልሸባብ ከቅርብ ጊዜ ወዲህ በአማርኛና በኦሮምኛ ቋንቋዎች መግለጫዎችን እያወጣ መሆኑ የተገለጸ ሲሆን በኢትዮጵያ ውስጥ አባላቱን እየመለመለ እንደሆነም በይፋ ማሳወቁ የሚታወስ ነው። 4ቱ የብሔራዊ መረጃና ደህንነት አገልግሎት ሰራተኞች የፈጸሙት ተግባርም የአልሸባብ እንቅስቃሴ ኢትዮጵያ ውስጥ አስጊ ከሆነበት ደረጃ ላይ መድረሱን የሚያመላክት ነው ተብሏል። ከብሔራዊ መረጃና ደህንነት አገልግሎት ለአንከር ሚዲያ በደረሰ መረጃ መስሪያ ቤቱ ከቅርብ ጊዜ ወዲህ የሚቀጥራቸውን ሰዎች ማንነት በሚገባ የማያጣራ የመስሪያ ቤቱ አመራሮች በዝምድናና በጉቦ በከፍተኛ የመረጃ ቦታ ላይ የሚመድቡ መሆናቸው ተመልክቷል። የሀገሪቱ ደህንነት ትልቅ አደጋ ላይ እየጣለ መሆኑ የሚነገርለት የብሔራዊ መረጃና ደህንነት አገልግሎት የመረጃ አያያዝ ዝርክርክነት አመራሮቹ ከደህንነት ስራ ጋር ባልተያያዙ የግል ንግዶች ላይ በስፋት መሰማራታቸው በከፍተኛ ሙስና ውስጥ የተዘፈቁ ከተለያዩ የሃይማኖት አክራሪ ግለሰቦች ጋር የጥቅም ግንኙነት በመፍጠር ለመጠነ ሰፊ አደጋ ሀገሪቱን እያጋለጡ እንደሆነም በደረሰን መረጃ ላይ ተመልክቷል። ከአልሸባብ በተጨማሪ የኢትዮጵያ ታሪካዊ ጠላቶች ተደርገው የሚታዩ ሀገራትም በብሔራዊ መረጃና ደህንነት አገልግሎት ውስጥ ሰዎችን እየመለመሉ ማስገባታቸውንና በአጠቃላይም የኢትዮጵያ የደህንነት ሁኔታ በገዛም የደህንነት መስሪያ ቤቱ ከፍተኛ አደጋ ላይ መውደቁን ከደረሰን መረጃ ለማወቅ ተችሏል። ሰሞኑ የኦሮሚያ ብልጽግና የፓርቲ ስብሰባ በአገሪቱ በተደረጉና እየተደረጉ ባሉ ጦርነቶች እያለቁ ያሉት የኦሮሞ ልጆች ናቸው በሚል የተነሳው ጥያቄ የኦሮሚያ ብልጽግና አመራሮችን ማስደንገጡ ተገለጸ። በአዳማ ናዝሬት የተካሄደውን የከፍተኛ አመራሮችን ስልጠና ተከትሎ ከየወረዳዎቹ ለተወጣጡት የኦሮሚያ ብልጽግና የመካከለኛና የበታች አመራሮች እየተሰጠ ባለ ስልጠና ተሳታፊዎች የኛ ልጆች በየጦርነቱ
የሚያልቁበት ምክንያት ምንድነው ሲሉ መጠየቃቸው ነው የአንከር የመረጃ ምንጮች የገለጹት። በትግራይ በተደረገው ጦርነት በአብዛኛው ያለቀው የኦሮሞ ወጣት ነው። አሁንም በአማራ ክልል የሚሞተውና የሚማረከው የኦሮሞ ልጅ ነው። ከሸኔም ጋር በሁለቱም ወገን የምናልቀው እኛው ነን የሚል ተቃውሞ የተሰማ ሲሆን አመራሮቹ ግራ ተጋብተው ጥያቄውን አድበስብሰው ማለፋቸውን ነው በስልጠናው ላይ የነበሩ ከፍተኛ አመራር ለአንከር ሚዲያ በላኩት መረጃ ላይ ተመለከተው። ይህ በእንዲህ እንዳለም በአዲስ አበባና በአንዳንድ የኦሮሚያ አካባቢዎች አስገዳጅ ብሔራዊ ውትድርና ምልመላ እየተደረገ ነው። በተለይ በአዲስ አበባ በበርካታ ቦታዎች ወጣቶች እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆኑን የአንከር ሚዲያ የአዲስ አበባ ወኪል ገልጿል። በትላንትናው ዕለት በመርካቶና አካባቢው የፖሊስና የደንብ ማስከበር አባላት መውጫ በሮችን ከበባ በማድረግ ወጣቶችን እያፈሱ ወደ ተዘጋጁ ተሽከርካሪዎች ሲጭኑ እንደነበርም የዓይን እማኞችን ጠቅሶ ወኪላችን ከላከልን መረጃ ለማወቅ ተችሏል። በአማራ ክልል እየተመናመነ የመጣውን ሰራዊቱን ለመተካት እየተረባረበ ያለው የአብይ አህመድ አገዛዝ የፕሮቴስታንት እምነት ተከታይ ወጣቶችን ሃይማኖታችሁን ሊያጠፋ እየመጣ ያለ ኃይል አለና ዝመቱ የሚል ቅስቀሳ መጀመሩን መዘገባችን ይታወሳል። የአዲስ አበባው አፈሳ ያነጣጠረው የአማራና የደቡብ ክልል ተወላጆች ላይ ነው ይለናል የዘውትር ዘጋቢያችን ከአዲስ አበባ። በተለያዩ ክፍለ ከተሞች በተለይ በዋናነት በሸገር ከተማ ዙሪያ የሚገኙ ክፍለ ከተሞች በርካታ ከድህነት አሸንፏቸው አዲስ አበባ የዕለት ጉርሳቸውን ለመፈለግ የመጡ ከደቡብ ክልልና በተለይ ደግሞ በዋናነት ከአማራ ክልል የመጡ ወጣቶች በከፍተኛ ደረጃ የሚገኙበት ለምሳሌ ጠዋት ቢኬድ በቃ ሌላ ከተማ መጣ እስኪመስል ድረስ ነው። ወጣቶች ስራ ፍለጋ ባካፋቸውን ሌላ የግንባታ ቁሳቁስ መሳሪያዎቻቸውን ይዘው የሚቀመጡበት ቦታ ነው እና የዛ ቦታ ላይ እንግዲህ በደንብ አድርገው እያፈሱ እየወሰዷቸው ነው የሚወስዷቸው። በሸገር ከተማ አካባቢ ያሉ የመጋዘኖች አሉ፣ የፖሊስ ጣቢያዎች አሉ። በእነዚህ ጣቢያዎች ነው ለጊዜው የተወሰኑ ቀናቶችን ካሰሯቸው በኋላ ከዛ በኋላ ወደ ወታደራዊ ካምፖች ነው የሚወስዷቸው። ይሄ ነገር ምናልባት አሁን ለብዙ ሚዲያዎች አዲስ ሊሆን ይችላል። ነገር ግን ለበርካታ ጊዜ ምናልባት የዛሬ 2 ዓመት ከምናምን አካባቢ 3 ዓመት አካባቢ የህወሓት እና የፌዴራል መንግስቱ ውጊያ ጊዜ መንግስት ወታደሩ ባለቀበት ጊዜ ህወሓትን አሸንፍ ያለው ብሎ ዱቄት አድርጌ በትኛዋለሁ ብሎ ባለበት ሰዓት እንደገና ህወሓቶች ራሳቸውን አጠናክረው መቀሌን ተቆጣጥረው የአማራ ክልልን አርፈው አዲስ አበባ ግስጋሴ እያደረጉ በነበረበት ሰዓት አዲስ አበባ ከተማ ላይ በይፋ በመሀል ከተማ ላይ ሊስትሮቹ፣ ፌስታል የሚያዞሩ፣ ላስቲክ የሚሰበስቡ ሰዎች፣ የቆሻሻ ስራ የሚሰሩ ወጣቶች በተለይ የሲዳማ የወላይታ እና የደቡብ ወጣቶች በዛን ሰሞን ከፍተኛ አፈሳ እየተፈጸመባቸው ነበር። የለመደውን ስርዓት አሁን ወታደሩ አለቀብኝ ባለ ሰዓት የለመደውን ነገር እያደረገ ነው ያለው። በርካታ ወጣቶች ወደ ለምሳሌ ኮየፈጭ አካባቢ ፕሮጀክት 16 የሚባል የግንባታ ሳይት አለ። እዛ አካባቢ በርካታ ወጣቶች ናቸው በስር የሚገኙ። ወዲያውኑ 5-6 ቀን ካሰሯቸው በኋላ ወደ ማሰልጠኛ ጣቢያ ነው የሚወስዷቸው። እንዲሁም ወደ አዲሱ ገበያ አካባቢም እንዲሁ አንድ ፖሊስ ጽሕፈት ቤት አለ። እዛ አካባቢም በጣም በርካታ ወጣቶች አሁን ታስረው ለመጫን ዝግጁ እንደሆኑ ነው የሰማሁት መረጃ የሚያሳየው። ይህ በእንዲህ እንዳለ የአብይ አህመድ ሰራዊት በከፍተኛ ዘረፋና አስገድዶ መድፈር ተሰማርቶ ህዝብን እያሰቃየ መሆኑ ተገለጸ። በምዕራብ ጎጃም የተሰማራው ሰራዊቱ ከጤና ማዕከላት ንብረቶችን ጭኖ እየወሰደ ነው። ከተለያዩ ድርጅቶች ኮምፒውተሮችን ጨምሮ እቃዎችን በወታደራዊ ካሚዮኖች እየጫነ በመውሰድ ላይ መሆኑን የቋሪት ቀጠና የፋኖ ኃይል አመራር አባል ለአንከር ሚዲያ ገልጿል። ሰራዊቱ ተስፋ መቁረጥ ውስጥ ገብተዋል። በርካታ ሴቶች ተደፍረዋል። በዘረፋው ሆስፒታሎች፣ ትምህርት ተቋማት ባዶአቸውን ቀርተዋል የሚለው የፋኖ አመራር አባሉ የሚከዳው የሰራዊት ቁጥርም በየዕለቱ እየጨመረ መጥቷል ሲል ይገልጻል። ምዕራብ ጎጃምን ተቆጣጥሮ የብልጽግናን መዋቅር ለመመለስ የተደረገው የአብይ አህመድ ሰራዊት ሙከራ ከሽፏል። በተስፋ መቁረጥ በሚወስደው እርምጃ ግን ሰላማዊ ዜጎች እየተሰቃዩ ነው ይላል የአካባቢው የፋኖ አመራር አባል።
ሰራዊቱ ዋና ዓላማ ከተሞችን ይዞ ሰላም አስገኛለሁ ለማለት አንዳንድ ከተሞችን መስዋዕት እየከፈለ ለመያዝ ሞክሯል። ምንም ዓላማ ትርጉም የሌለው መያዝ ማለት ነው። ነገር ግን ከተሞችን በሚይዝበት ሰዓት በማህበረሰቡ ላይ እያደረሰ ያለው የሶሻል ክራይስ እጅግ በጣም አሳሳቢ የሆነበት በተለይ ሴቶችን መድፈር፣ የተዘጉ ቤቶችን ከፍቶ መዝረፍ፣ የመስሪያ ቤት ኮምፒውተሮችን ጭኖ ወደ አልታወቀ ቦታ መውሰድ፣ በህዝብ ተሳትፎ የተገዛ ጄኔሬተር ሳይቀር በህዝብ የተገዛ ኮምፒውተር ሳይቀር እየተጫነ ወደ የማይታወቅ ቦታ እየሄደ ያለበት ሁኔታ አለ ማለት ነው መሳይ። ከዛ ውጭ በጣም ግርም ያለኝ ጤና ተቋማት ሳይቀር እየተዘረፉ ሙሉ መድኃኒት እየተጫነ በእነሱ መኪና ላይ እየተጫነ ወዴት እንደሚሄድ የማይታወቅበት ሁኔታ አለ ማለት ነው። እና ዓላማው ከተማ የመያዛቸው ዋና ዓላማ ሪሶርስ የመሰብሰብ እንጂ ሌላ ዓላማ እንደሌለው አሁን ተረድተናል ማለት ነው። ስለዚህ አሁን ከእናንተ ከምንሰማው መረዳት የሚቻለው ሰራዊቱ በዘረፋ ላይ ነው የተሰማራው ማለት ይቻላል። በ100% እኔ በአካል ያየሁትን በአካል እየመሩበት ያለሁትን ስለሆነ እየተናገሩ ያለሁት በአይኔ ያየሁትን ጤና ተቋማት ባዶ ናቸው። እኔ በጣም የገረመኝ በህዋት ጦርነት ጊዜ ህዋት ዘረፋ ይፈጽማል፣ ህዋት እንዲያርጉ ጤና ተቋማትን ይዘርፋል ሲባል እውነት ይመስለን ነበር። ነገር ግን ተቃራኒ መከላከያ ነው አሁን እየዘረፈ ያለ፣ በዘረፋ ላይ ነው የተሰማራ። እነሱ ይናገራሉ። በነገራችን ለመሳይ ግልጽ እንድትሆን መከላከያ በየጊዜው እየከዳ ነው። በቀን ለምሳሌ እሁድ ዕለት ማታ ብቻ ከ35 በላይ መከላከያ ወጥቷል። አንዷ ሻምብል ማለት ነው። ኦልሞስት አንዷ እነዚህ ሲያናግሩን የምንበላበት የለንም፣ ሲጃራ የምናጨስበት የለንም፣ ያለን አማራጭ ገንዘብ ሞባይል ሳይቀር መዝረፍ ነው። ይህንን ደግሞ በግልጽ ተነግረናል። እየዘረፍክ ቢሆን ተጠቀም፣ ከዚህ በኋላ ገንዘብ የለንም ተብለናል እያሉ ነግረውናል ማለት ነው። በግልጽ ካርታው እጃቸውን የሰጡ መከላከያዎች። አሁን በምን ሁኔታ ላይ ነው ያለው ሰራዊቱ? እንግዲህ እነ ቋሪት፣ እነ ደጋ ዳሞት፣ ፈረስ ቤት በከፍተኛ የሆነ የጦር ኃይል በማምጣት በድሮንም ጭምር እነዚህን ከተሞች ለመቆጣጠር ጥረት አድርጓል። በተወሰነ ደረጃ ከተሞቹን ይዞ ቆይቷል። ያው የብልጽግናን መንግስት መዋቅር መመለስ ባይችልም አሁን በምን ሁኔታ ላይ ናቸው እነዚህ ከተማ ላይ ሰራዊቱ የሚገኘው? ያው ተራራዎችን ይዘው ከተማ ውስጥ ገባሉ መዝረፍ ሲያምራቸው። ከዛ ውጭ ደግሞ ከዘረፉ በኋላ ያዘጋጁት ምሽግ አለ በየተራራው። ስለዚህ ሰሞኑን ጦርነትም ስለነበረ በጦርነት ሰበብ 100 በላይ መከላከያ ካርቶ በየአቅጣጫው ሂዷል ማለት ነውና አንደኛ ሰራዊቱ ያለበት ቁመና ሞራል የሚባል የለውም፣ ዓላማ የለውም። ለማን እንደሚታገል አያውቀውም፣ ከማን ጋር እንደሚታገል አያውቀውም። አሁን የተደናበረ ሲያወሩ በጣም ይገርማል መሳይ። እውነት ኢትዮጵያ የምትባልን ታላቅ ሀገር እንደ አይነት ስብዕና ያለው መከላከያ ስታይ አንዳንዶቹም ሳያውቁት እውነት መስሏቸው ካወቁት በኋላ ደግሞ መውጫ አጥተው ማለት ነው። በጣም በሚገርም ሁኔታ ስልካቸው ተጠቅመው ፎቶ ይዟል፣ መደወል አይችሉም። በጣም የሚጠረጠሩ የደቡብ ልጆችና የአማራ ልጆች ደግሞ አሁን በእርግጥ ኦሮሞዎችን ገብቷቸዋል፣ የኦሮሚያ እንትኖች። እነሱ ደግሞ የደቡብና የአማራ ልጆች መሳሪያ ሳይቀር እየተነጠቁ አካፋና አድዋማ ብቻ እንዲይዙ እየተደረገ ማለት በጣም በሚገርም ሁኔታ የነቁት የኦሮሚያ ልጆች ደግሞ ከወንድሞቻችን ጋር ተለይተን እኛ የምንገጥመው ጦርነት የለንም በሚል አብረዋቸው እየከዱ እንደሆነ መያዝ አለበት እና የሰራዊቱ ቁመና ምንም አይነት ዓላማና ሞራል የሌለው ለማን እንደሚታገል እንኳን የማያውቅ ሰራዊት ነው ያለው ማለት ነው። ፋኖ ኃይል እንቅስቃሴስ እንግዲህ ላለፉት በርካታ ወራት በፋኖ ቁጥጥር ስር የነበሩ አካባቢዎችን ነው አሁን መከላከያ በዚህ ደረጃ እንደያዛቸው እየተገለጸ ያለው። ፋኖ በምን ሁኔታ ላይ ነው ያለው? እነዚህን አካባቢዎች ዳግም ለመቆጣጠር የሚሆን በሌላ ምን እያደረገ ነው ያለው? ፋኖ ድሮም ማለት እንደ ሰራዊቱ ከተማ ላይ ቁሞ ሳይሆን የሚሰራ የነበረው ከማህበረሰቡ ጋር ነው የሚኖረው። ፋኖ ማለት ማህበረሰቡ ነው። አሁን በጣም ግልጽ እንድትሆን አሁን አማራ ክልል ከሌ ፋኖ ነው ብለህ የምትለየው አይደለም ያለው። አሁን በዛ አካባቢ ህይወት ምን ይመስላል? እንግዲህ ህብረተሰቡ በምን ሁኔታ ላይ ነው የሚገኘው? ያው እነሱ በደረሱበት አካባቢ የተለየ ሶሻል ክራይስ ያጋጥመዋል። በተለይ የቤት እቃዎችን ሰብረው ነው የሚሄዱት፣ አልጋ ሳይቀር እየሰባበሩ ነው የሚሄዱት። እነሱ በሚያልፉበት አካባቢ ያለው ማህበረሰብ